አንዴ እስቲ በዚህ በቅያሱ ጋር በእናትህ አርፈህ ቁጭ በል። መኪና እኮ ነው ጋሪ መሰለ እንዴ? አንተ እንደ እንጀራ ሰፌድ ላይ ቁጭ ብለህ እየነዳ መኪና ትላለህ እንዴ? ሲጀመር ሽጠውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት። ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ አንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ ምስለፈልፈው እንዴ? አታፍርም? ይሄን መኪና በመንጃ ፍቃድ ነው የምነዳው ትላለህ እኮ። አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነዳውም እኔ። ደግሞ ከደሯ ራሱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባል። አንተ ረዝም በልበናት ምንም አልክ ምንም ብቻ መኪና ያበደ አቋም ነው ያላት። እሱን በቃ አቋም የፖለቲካ ነው ይሁን አቋም ያምራል ካልክ ደግሞ እዚህ አይደለም ሰባተኛ አቋም አትወስደ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ። ኧረ በእናትህ አንተ ዝም ብል ምንም አልክ ምን መኪና አሪፍ እንደሆነች ታውቃለህ። አላውቅም እኔ ማውቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብህ ጋራጅ ስትወስዳት ብርድ ነው በሙቋ ትታጠብ ብለው እንደመለሰው አውቃለሁ። ትላንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ። ከዚህ ሞቶውን ባትሪ እኛ አይደለ እንዴ ሙከሚል ጋር በመልት ያስነሳንልህ። ውሸት አንተ አልነበርክም። አራት ካደኝ ተው ልጅ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶብህ ነክሱ እኔ አይደለሁ በስቲኪን ያስተካከልኩልህ። አንተ ሲጀመር ፍሬም በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማርሽ ራሱ ቢዘንብ ሲል እንደ ልብሳ እንደ የምታስገባው ሲጀመር እኔ እወርዳለሁ። ውረድ እስኩሪሱን ከፈርክ እስኩሪስ ሽጠውና ጠጣበት እስፕሪስሽ